ወይኔ ሄሉፒ ገደለችኝ። ምን ሆነሽ ነው የተቸኮልሽው? ምን ልታረጊ? እስኪ የት ልትሄጂ ነው? ምን ልታረጊ? የዶሊዲያ ፊልም ላስመርቅ ግሩም ኤርሚያስ የሚሰራበት በጣም ደስ ብሎኛል። ባሌ ነው እንደምታዩት አይና ለባሌ ቲኬት መጥቶልናል። አመሰግናለሁ። እዛው እንገናኝ። ትሬለሩን አይተሽዋል? ትሬለሩን አላየሁትም፣ ግን የሆነ ካልቸር ሊወክል የሚችል ይመስለኛል። ማለት ፊት ያለው ነገር እዛ ነው ይመስለኛል። አሪፍ እንደሚሆን ደግሞ ስንወጣ ደግሞ አይተን እንነግራችኋለን። ልጃችሁ ጸዴው ነው አላ አልጋ ላይ ሆነ የተጠጣዋል። አንዳንዴ ያው ጥሩ ነው፣ አንዳንድ ሰው ደግሞ ያው መኖሪያው እዚህ የነበረ ሰው የሆነ ነገር ሲሞገስልህ ደስ ይላል አይደለ? ቲፕ $50 ምናምን ነው ሰጥተውኝ የሚሄዱት። በቃ ንጽህና ቦታ ስለወሰድከን እያሉ ማለት ነው። 2002 ካርዱን አውጪና ወንድና ሴት ተለያይቶ ስለሆነ የሚገባው አሳይኛ አገልግሎት let's go ወይኔ ሄሉፒ ገደለችኝ። ሩጭ ይላቸው እሺ
ቤት ጋር ነው። እዚህ ጋር ነው። ኧረ ወደዛ ነው እንጂ እኮ ወደፊት ነው። ተይዛችኋል በቁጥጥር ስር። እንዴት ነህ? አማን ነው? እሺ ያላገኘ ነው ሰው የለም እንዴ? አንዳንድ ፌመስ ሰዎች ደግሞ በቃ ምን ታረጊዋለሽ? በስመ አብ እሱን ትተውና ከሱ ውጭ ትሄዱና ልክ ስድስት ቪዲዮ በዛ መንገድ ታልፈዋል። እሱን እኮ አሁን ባልኩ መንገድ ነው የምታልፈው። አሁን ባልኩ መንገድ ስታደርገው እሱን ሁሉንም ትተዋለህ ማለት ነው። ለክርስትና ሃይማኖት ተከታዮች ደግሞ ዋናና ትንሳኤው አደረሳችሁ። የዚህ ዝግጅት የክብር እንግዳ ሳይዋሽቅ መስራት በእጃችን ያለው ስለሆነ ነው። ደቃቀሶና በሊዮናት የምትተውልልን ደግሞ ቃል ኪዳን ጥበቡ ቃልዬ ናት። አማኑኤል ታፈሰ ደግሞ ሌላው ተዋናይ ነው። እሱም የሞራል ደጋፊ ባለሙያዎች የዚህ ፊልም ክሩ አሰማቸው። የተቀረጸበት ስፍራ ቀደም ሲል ነግሬያቸዋለሁ። ሻኪሶ ዶሎቪያ ይባላል። ለዝግጅት ለቀረጻና ቅንብር የወሰደው ዓመት ከ6 ወር ነው። የተሰራው በአማርኛና በኦሮሞ